እባላለሁ። በታዬ መሪማና ጓደኞቻቸው የወተት ላም እርባታ ላይ ነው የምሰራው እዚህ። እኛ በቀበሌያችን ተደራጅተን የምንሰራው ወጣቶች ነን። ተደራጅተን ብዙ ችግሮች ነበሩ። በመንገዱ ዙሪያ መኪኖች እየገቡ ብዙ ችግሮች ፈጥረውብን ነበረ። አሁን ግን በቀበሌው ምክንያት ፎቶ አንስተን ሪፖርት አድርገናል። በዛ ምክንያት ችግሮች ተፈተውልናል። ብሬከሩም ያው እንደምታዩት ተሰርቷል። ብዙ ነገሮች ተስተካክለዋል አሁን ባለው ሁኔታ ማለት። ስለዚህ አሁን ከስጋት መውጣት ተችሏል ወይም ችግሩ ተፈቷል ማለት ነው ሙሉ በሙሉ? አዎ ተፈቷል። ከትናንትና ዛሬ ላይ ተፈቷል። ቢያንስ መኪና እንዳይገባ የሚገድበው ነገርም ስለተደረገልን ከብሬከሪ አልፎ መኪና እንዳይገባ የተገደበልን ነገር ስላለ ቢያንስ አሁን ከሰቀቀን ንጹህ ነን ብለን እናስባለን። እሺ እናመሰግናለን። እሺ በዚህ ዙሪያ ከፍተኛ ችግር ነበረ። የክረምት በይበልጥ ከባድ ችግር ነበር። ይኸውም ጎርፍ ከላይ ይመጣል። ከዚህ ቀጥታ መጥቶ ከላይ ነው የሚሄድ የነበረው እና ሰፈሩን እያጥለቀለቀው ይሄ ወርዳል። ታች ወርዶ አስፋልቱን ጭምር ሸፍኖ እግረኛ መምጫም መውረጃም ስም አበባ እያለው ይባላል። በዚህ ውሃ ይፈሳል እያሉ በጣም ችግር ነበረ። አሁን በጥንቃቄ አድርገን አሰርተናል። ሰዎቹ ዋናው ራሳቸው ሰዎች ነግሬያቸው እኔ ጋር እየመጣ ነበር ሰው ሁሉ የሚነግረኝ። ቀበሌም ወረዳም በትክክል ተደርጎ አሁን ተሰርቷል። እናመሰግናለን። ቆንጆ ነው። እሺ ሌላ በ2018 በጀት ዓመት ከተጠየቁ መልካም አስተዳደር ጥያቄዎች ውስጥ አንደኛው ባለቤት አልባ ውሾችን ማስወገድ ነው። ከነዚህ ውስጥም ከተጠየቀው መልካም አስተዳደር ጥያቄ 163 ባለቤት አልባ ውሾችን የማስወገድ ስራ ተሰርተዋል። እዚህ አካባቢ የጎርፍ ችግር ነበረ። በጣም ኃይለኛ ጎርፍ ከዚህ አካባቢ ተነስቶ እታች አስፋልት ድረስ ዋናው አስፋልት ድረስ የሚወርድ ነበረ እና ጥሩ ኮሚቴ ተቋቋመ። ጥሩ ሰዎች ናቸው በኮሚቴነት የገቡትና እንደገና ከወረዳ አስተዳደርም ደግሞ ጥሩ አይነት ትብብር እየተደረገላቸው የማይቻል ነገር አድርገዋል። ከዚህ የሚወርድ ጎርፍ ቀጥታ ወደ አስፋልቱ ነበር ሲሄድ የነበረው። አሁን ግን ቱቦ ተቀብሮ ወደ ወንዝ እንዲወርድ ምናምን ተደርጓል። ለውጥ እያየን ነው እና የጎደሉ ነገሮች እየተስተካከሉ በጣም የተሻለ ነገር ይመጣል ብዬ ገምታለሁ። አካባቢ ተዳፋታማ የሆነ አካባቢ ነው። ከላይ ተንደረደረ በተለይ ክረምት አካባቢ ላይ የሚመጡ ውሃዎች የማህበረሰቡን ግለሰቦች ግቢ በመግባት ጉዳት ያደርስ የነበረበት ሁኔታ ነበረ። ይህንን ያስቀረበት ሁኔታ ነው ያለው። በተሻለና እጅግ ፍሳሽን ሊቀንስ በሚችል መልኩ እየተከናወነ ነው ማለት ይቻላል። ይሄ ሰፈር በከባድ ሁኔታ በጎርፍ የተጠቃ ሰፈር ነው። በጣም ከፍተኛ ጎርፍ የተጠቃ ነው። ጎርፉ ብዙ ሰው ጎድቷል። የሰው ቤት አፍርሷል፣ ንብረት አውድሟል፣ አስፋልት አበላሽቷል። አልፎ ከዚህ እየዘለለ ሄዶ መንግስት በልማት በትልቅ የተሰሩትን ነገሮች በጣም በውድመት ደረጃ ላይ አድርሶ ነበር። ይህ ሁኔታ ስላነሳሳን ይህን ጎርፍ ለማስወገድ ከወረዳችን ጋር እና ከክፍለ ከተማ ጋር በመተባበር ይህንን ማስወገድ እንዳለብን ተማምነን ነው የተነሳ ነው። በዚህ ሂደት ውስጥ ሀብት ለማሰባሰብ ጥረት አድርገናል። መጀመሪያ ማስወገድ ያለብን ይሄ ሰፈር ስለሆነ ነው። ከዚህ ከአስፋልት ከምን የሚመጣውን ጎርፍ እዚሁ ማስቀረት ስለነበረብን በዚሁ አካባቢ እንዲቀር በማድረግ ከፍተኛ ጥረት አድርገን ይሄ ተሳክቶልናል። በ2018 በጀት ዓመት ላይ አንዱ የመልካም አስተዳደር ችግር የነበረው ቀጠና 6 ብሎክ 17 ነው። ይህም የ16 ሰዎች የመንገድ ይከፈትልኝ ጥያቄ ነበር። በተደጋጋሚ የአካባቢው ማህበረሰብ እየመጣ እዚህ የመልካም አስተዳደር ችግርነቱን ይገልጽ ነበር። በዋና ስራ ተፈጻሚ አንድ ማዕከል ላይ ችግራቸው ታይቶ ከክፍለ ከተማን ባለሙያ መጥቶ በጋራ ያው የተሰራው እንትን ህገወጥ በመሆኑ የመንገድ ይከፈትልኝ ጥያቄ አንዱ ስለነበረ
ይህም ተፈቶላቸዋል ማለት ነው አሁን ላይ። እጅግ ለበርካታ አመታት የህዝብ ጥያቄ ሆኖ በርካታ በህብረተሰቡ ላይ የጉዳት ያደረሰ የሰው ህይወት ያጠፋ በርካታ የህዝቡን መዋለ ንዋይ ያባከነ የጎርፍ ፍሳሽ ህዝብ ዘንድ መኖሪያ ቤት ውስጥ እየገባ ችግር ፈጥሯል። የህፃንም ህይወት ቀጥፏል ማለት ነው በባለፈው በጀት አመት። ስለዚህ ይህንን መነሻ አድርገን ከ2018 በጀት አመት መነሻ ላይ የተለያዩ ኮሚቴዎችን አዋቅረን በቀጥታ ከህዝቡ ጋራ ከአንድም 3 ጊዜ መድረክ ፈጥረን ውይይት አድርገን ከህብረተሰቡ የተውጣጣ ኮሚቴ በበጎ ፈቃድ ጽህፈት ቤትና በዋና ስራ አስፈጻሚ አስተባባሪነትና መሪነት ዛሬ ደግሞ አሁን እዚህ እያያችሁ ያላችሁት እንደዚሁ ይሄ ከጀርባ የምትመለከቱት ኮብልስቶን የበርካታ ህዝብ በተለይ የ150 አባወራና መዋራ የሆኑ ህብረተሰብ ችግር ነው። በክረምት እንደ ገጠር መንገድ ድንጋይ እየረበረቡ እንጨት እየረበረቡ የሚሸጋገሩበት ነው። በዚሁ በጀት አመት የአንደኛ ሩብ አመት ችግሩን ለይተን ከህዝብ ጋር ውይይት አድርገን ህዝቡን አሳትፈን ኮሚቴ አዋቅረን የብሎክ ኮሚቴዎች እንዲገነቡትና እንዲሰሩት ሲቀጥል ደግሞ በተለይ እዚህ ያለ ነዋሪ የዚህን ወጪ እንዲሸፍን ያደረግንበት አግባብ ነው ያለው። ይህ የሚታየው ኮብልስቶን በጣም ጎርፍ የሚተኛበትና ጭቃ ሆኖ በዚህ ሰው መተላለፍ አይችልም ነበረ። ያው በአካባቢው ህብረተሰብና በወረዳው ልዩ ትኩረት አሰጣጥ ችግሩ ሊፈታ የቻለ መሆኑ ለመግለጽ ነው። ህብረተሰቡ ያው ልማት የኔ ነው በማለት የሚገባውን የሚፈለግበትን ማዋጮ በማውጣት ወረዳው ደግሞ ልዩ ክትትል በማድረግ ባለሙያም በማቅረብ ጭምር ያው ችግሮቹን ሊቀርፉ ችለዋል ማለት ነው። እና መጀመሪያ እዚህ ጋር በጣም ጭቃና ልጆች መውጣት መግባት ራሱ አልቻሉም ነበር እና ቁርአን ቤት ራሱ መስጊድ ውስጥ ሲገቡ እየተሳቀቀን ነበር። አሁን ግን ይሄው በእናንተና ያው በህዝቡ ትብብርነት እዚህ ለአማረ ለውብ በቅቷልና በጣም እናመሰግናለን።